ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? በመጀመሪያ ቪዲዮ እንደደረሳችሁ ላይክ እያደረጋችሁ ኮሜንት ላይ ኢሞጂ የሌለው ኮሜንት እያስቀመጣችሁ እንዲሁም ሳብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ። በኮሜንት በጠየቃችሁኝ ጥያቄ መሰረት ብዙዎቻችሁ የተቸገራችሁበት ቪዲዮ ነው። ስለዚህ በጣም ወሳኝ የሆነ ቪዲዮ አዘጋጅቼላችኋለሁ። ሁላችሁም በትኩረት ተከታተሉ። ወደ ቪዲዮ ፈትና እንዴት መዝጋት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ሁላችሁም ወደ ስቴፑን ጠብቃችሁ ወደ ቪዲዮ። በመጀመሪያ ቲክቶክ ላይ እንገባለን። ቲክቶክ ላይ እንገባለን። ካፑ ላይ ከገባን በኋላ ያው እንጠብቀዋለን እስከሚከፍት እንጠብቀዋለን። ከዛ እንደዚህ ከገባን በኋላ ምን ታደርጋላችሁ? በስተቀኝ ዝቅ ብላችሁ ፕሮፋይል ከምትሏል ትነካላችሁ። ፕሮፋይልን ከነካችሁ በኋላ በስተቀኝ ጫፍ 3 ሰረዝ አለች፣ እሷን ትነካላችሁ። እሷን ከነካችሁ በኋላ ከታች ላይ ሴቲንግ ኤንድ ፕራይቬሲ ነው የምትገቡት። ሴቲንግ ኤንድ ፕራይቬሲ ከገባችሁ በኋላ እዚህ ላይ ምን ታደርጋላችሁ? ፕራይቬሲ ከሚለው ትገባላችሁ። ፕራይቬሲ ከሚለው ከገባችሁ በኋላ ዝቅ እያላችሁ ትሄዱና ኮሜንት ሚል አለ። እዚህ ላይ ኮሜንት ሚለውን ነካ ታደርጋላችሁ። ኮሜንት ሚለውን ነካ ካደረጋችሁ በኋላ ይሄው ከላይ አለው ኮሜንት ፍሮም ይላል፣ ኤቭሪዋን ይላል አይደለ? እዚህ ጋር ይሄ አሁን ሁሉም ሰው ለኔ ኮሜንት እንዲጽፍ እኔ ስለፈቀድኩለት ነው። ስለዚህ እዚህ ላይ ይሄው መለሰው። ቆይሽ ልመልሰው አንዴ ልመልሰው። እዚህ ጋር ይሄው እዚህ ጋር ሴቲንግ ኤንድ ፕራይቬሲ ገባችሁ። ከዛ በኋላ ፕራይቬሲ ገባችሁ። ከዛ እዚህ ላይ ምን ትገባላችሁ? ይሄው ኮሜንት ሚለውን ትነካላችሁ። ኮሜንት ሚለውን ከነካችሁ በኋላ ይሄው ኤቭሪዋን ከሚለው ላይ ታደርጋላችሁ። ኤቭሪዋን ከሚለው ላይ አሁን እዚህ ላይ እንዳይል ከፈለኩ ማንም ሰው እንዲጽፍልኝ ከፈለኩ ኖዋን ላይ ሆኖ ከሆነ ኤቭሪዋን ላይ አደርጋለሁ። ኤቭሪዋን ላይ ሆኖ ከሆነ ኖዋን፣ አሁን ኖዋን ላይ አድርጋለሁ። ኖዋን ላይ ያደረኩ ማለት ማንም ሰው ኮሜንት ቢጽፍ አይገባም። በቃ ኮሜንቱ በሙሉ ኦፍ ሆኗል ማለት ነው። ፍሬንድ እንዲጽፍላችሁ ከፈለጋችሁ ደግሞ ጓደኞቻችሁ ፍሬንድ ከሚለው ላይ ታደርጋላችሁ። ከዛ ውጭ ግን አሁን ኖዋን አልኩት። አሁን ላይ ማንም ኮሜንት ቢጽፍ ላይቭ ላይ ሆኜ ኮሜንት ቢጽፍ ምንም ኮሜንት የለም። በቃ እኔ ብቻ ነው ላይቭ ላይ የምንገናኘው፣ ኮሜንት የሚባል የለም። ስለዚህ ኮሜንት ላይቭ ላይ ብዙ ነገር እየጻፉላችሁ ካስቸገሩ እንደዚህ አድርጎ ኦፍ ማድረግ ነው። ከዛ ውጭ ደግሞ ሁሉም እንዲጽፍላችሁ ከፈለጋችሁ ኤቭሪዋን ነው። ኧረ ጓደኞች ብቻ የጻፉ ካላችሁ ደግሞ ፍሬንድ ማለት ያው አሁን ቀደም ፋሚሊ የሆኑ ቤተሰቦች ናቸው። ማንኛውም ካላችሁ ደግሞ ኤቭሪዋን፣ አሁን እኔ ኤቭሪዋን ነው የማደርገው። ኤቭሪዋን አደረኩት። በቃ ይሄን ጨረስን እንዴት መክፈትና እንዴት መዝጋት እንደምንችል። ከዛ ደግሞ ከዚህ በኋላ ምን አለ? ይሄው እዚህ በኋላ ምን አለ? ቤተሰብ ኮሜንት አይደለ? ስለዚህ ዳይሬክት ሜሴጅ ደግሞ አለ እዚህ ጋር። አሁን ይሄን ስትነኩት ይሄን ጨረስን። አንዴ ባክ እንላለን ወደ ኋላ። አንዴ ባክ ካልን በኋላ ይሄውላችሁ ዳይሬክት ሜሴጅ ማለት ቀጥታ ለእናንተ ማለት ነው። ለእናንተ ቀጥታ በኢንቦክስ ይጻፍ አይደል ሜሴጅ። እሱ ሲጻፍ ማንም ሰው እንዳይጽፍላችሁ ከፈለጋችሁ ይሄው ኖዋን ላይ ሁሉም ሰው እየጻፈ አልደርሳችሁ ካለሳ ኤቭሪዋን ላይ። ከዛ ውጭ ፍሬንድ ከሆነ ሳጀስት ፍሬንድ፣ ያው ፍሬንድ ከሆነ ያው ፍሬንዶቻችሁ ለምሳሌ እኔ 7691 ፍሬንድ አለኝ። እነሱ ፍሬንዶች ሁሉም ፍሬንዶች ይጻፉልኝ ካልኩ ፍሬንድ ከሚለው ላይ ኦን አደርጋለሁ። እዚህ ላይ ኦን ባረገው እነዚህ ጓደኞች ብቻ ነው የሚጽፉልኝ የሚደርሰኝ፣ ሌላ አዲስ ሰው አይደርሰኝም ማለት ነው። ኖዋን ካልኩት ማንም ሰው አይጽፍልኝም። ከዛ ውጭ ግን ኤቭሪዋን ካደረኩት ማንኛውም ሰው ዳይሬክት ሜሴጅ መጻፍ ይችላል ማለት ነው። እኔ ግን ያው ለስራም ስለምፈልገው ኤቭሪዋን እንዲጽፍልኝ ነው ማድረገው፣ እዚህ ጋር አደርጋለሁ ማለት ነው። ስለዚህ ሁላችሁም ይሄን ስቴፕ በመጠቀም ቲክቶካችሁን እያስተካከላችሁ ስቴፑን በደንብ እየተጠቀማችሁ ሁላችሁም አካውንታችሁን አስተካክሉ ማለት ነው። ስለዚህ ይሄን ቪዲዮ ሁላችሁም ሳብስክራይብ እያደረጋችሁ ላይክ፣ ኮሜንት ላይ ደግሞ ቀጣይ ምን እንደምሰራላችሁ እሱን ሁሉ እያስተካከላችሁ ቀጣይ ምን እንደምሰራላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።